ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬም በሌላ ብሎግ ተመልሻለሁኝ። እንዴት አላችሁ? ከኔ ጋር ሁሉ ሰላም ነው። ይሄ እንግዲህ ጠዋት 5 ጉዳይ ለ12 ሰዓት ምናምን አካባቢ ነው። ያው ትንሽ የሚጣየን እስከማስተኛ ረፈድ ብሎብኝ ነበረ ዛሬ ለፈጅር የተነሳሁትና እና እንግዲህ ቢስቲማ በጠዋቱ ይሄን ትመስላለች። ያው በነገራችን ላይ ሌላው ድምፅ እንዳይረብሽ እያልኩኝ አጥፍቼው ነው እንጂ ጧት ጧት ያለው ድምፅ ወላሂ በጣም ነው ደስ የሚለው፣ የወፎቹ ጫጫታ ምናምን እና ይሄን ይመስላል። ቢስቲማ እንግዲህ ፉርቃን መስጂድ እንደምታዩት ነው። ይህንን ይመስላል። ከዛ በኋላ ፈጅርን ሰግደን ምናምን እንግዲህ ቁርስ እየሰራን ነው። እዚህ ጋር ገንፎ እየሰራን ነው። ዛሬ ጁምአ ነው። እንግዲህ እስኪ ውሏችንን እዩት። እናንተ ጋስ ጁምአ እንዴት ነበር? እውነት ለመናገር ኢትዮጵያ ጁምአ በጣም ደስ ይላል። በአጠቃላይ ለሙስሊም ጁምአ በጣም ትልቅ ቀን ነው። ግን ደግሞ እንደዚህ በነፃነት ምናምን ሲሆን ደስ ይላል። እንጃ በፊት ያው አረብ ቤት ስለማሳልፍ ይሁን አላቅም፣ በስራም ስለማሳልፍ ብዙ ጊዜ ብዙም አላቀውም ነበር ማለት ይቻላል። በዚህ ቁርሳችንን በላን። ከዛ በኋላ አስማዬ ትምህርት ቤት ላኳት። ያው ዛሬ ምሳቃ አልያዘችም፣ በጧት ነበር የምትመለሰው። ብስኩት ምናምን እንደዚህ ነው የሚይዙት። ከዛ የሚጣየን አጣጥቤ ምናምን ፀሐይ አሞኳትና አስተኝቻት እዚህ ቤታችንን አጸዳድተን እንግዲህ ይህን ይመስላል። ፈራረሽ ነው። ያው ሰዓቱም እንግዲህ በዛው ልክ እየሮጠ ነው የሚሄደው። ሰዓቱ አይበቃችሁም። ከዛ እዚህ ኬክ ትንሽዬ ኬክ ልሰራ አሰብኩኝና ይሄ ቫኒላ ነው፣ ፓውደር፣ ወተት፣ ስኳር፣ ዘይት፣ ጨው፣ አንድ እንቁላል ነው የሚያስፈልገው። እና ምን ተፈጠረ መሰላችሁ? ኬኩ ይሄ ነው። በጣም ነው የሚያምረው። እውነት ለመናገር በመጥበሻ ነው እኔ የምሰራው፣ ግን ዛሬ በስቶቭ ነበር የምሰራው። ልክ ጥጄው ቆይታ ይታላችሁ መብራት ጸጥ አለ ማለት ነው። መብራት ሄደ። ከዛ እሱን አወጣሁኝና ሌላ መጥበሻ ላይ አድርጌ፣ ይሄ እንዳያችሁት ቲፋል መጥበሻ ነው። እንግዲህ አንደኛ የሚባል መጥበሻ ነው ቲፋል። እውነት ለመናገር ጽድት ያለ መጥበሻ ነው። ቲፋል ይዛችሁ ነው። እና እሱን መቼም በሳት አልጥድም፣ በሌላ መጥበሻ ገልብጬ በሳት አበሰልኩት ማለት ነው እንጂ ኬኩ በጣም የሚያምር ኬክ ነው። የሚያስፈልገው ዞሮ አንድ እንቁላልና እንደምታዩት እዚህ ላይ ነው እንግዲህ መብራት ሄደ። ገልብጬ በሌላ አብስዬው እንደዚህ ሆነ። መጥበሻው ያኛው ትልቅ ስለነበረ አልነፋም። ከዛ ምሳችንን ሰራራን ምናምን እንደምታዩት ተጣጥበን ምናምን ነው። እዚህ ጋር ፓስታ ሰራን፣ እርጎ ነበረን። ከዛ በኋላ ምሳችንን በላላንና ቀጥታ ወደ ቡና ገባን። ያው ቡና በተለይ ጁምአ ደስ ይላል። እውነት ለመናገር የሀበሻ ቡና ቤት ያዳምቃል። ወላሂ በጣም ነው ደስ የሚለው ያለው ነገር። ከዛ በኋላ ቡናችንን ጠጣን ምናምን። ያው በየመሃሉ ታውቃላችሁ በቃ ድምፁን ብትሰሙት አታምኑም። በጣም የልጅ ቤት ጫጫታ አለ ምናምን። ግን ያው አልሐምዱሊላህ። ከዛ በኋላ ወደ ከተማ የምወጣበት ጉዳይ ገጠመኝና ከሰዓት ላይ አሱር አካባቢ ከተማ ሄድኩኝ። እንግዲህ እስኪ በዛውም ቢስቲማን ላሳያችሁ ብዬ ነው። ይሄ ወደ ጨረቃው ሰፈር አካባቢ ነው። በዛ ነው የመጣሁት። ያው ብዙዎቻችሁ የምታውቁት ይመስለኛል እንግዲህ ወረባቦ ልጆች፣ በጨረቃው ሰፈር ነው ይሄ። ከዛ ወደ ሚዋ ነው እኔ ሰፈሬ፣ ወደ ሚዋ እየመጣሁ ነው። እና ውስጡ መንገድም በጣም ደስ በሚል ሁኔታ እየተሰራ ነው። እውነት ለመናገር በጣም ነው ደስ የሚለው። እንግዲህ አስፋልቱ የት እንደደረሰ እኔ አይኔ ብረቱ አላየውም። ያው እየተሰራ ነው ይላሉ፣ ግን በቃ እስካሁን አስፋልት አልተነጠፈም። ግን ሌላው ይሄ ጠረጋው ምናምን ማሻአላ ደስ የሚል ነው። ዞሮ ይሄንንም አናየበት። አስፋልቱም ኢንሻአላህ ደግሞ ዋናው እድሜና ጤና ከሰጠን ያልቃል ብዬ ተስፋ አደርጋለሁ ኢንሻአላህ። እና ይሄ እንደምታዩት ሚያ አካባቢ ነው ትልቁ ኤሌመንታሪ ትምህርት ቤት፣ እሱ አካባቢ ነው ይሄ።
እንግዲህ ሚያዎች ሰፈራችሁ የናፈቃችሁ ይሄንን ይመስላል። የውስጣ ውስጡ መንገድ ይሄንን ይመስላል። በጣም ደስ ይላል። እውነት ለመናገር አሁን ላይ በየቦታው በቃ ባጃጅ ምናምን ገብቷል፣ ግን አይገኙም ባጃጆች። ችግሩ እሱ ነው። ከተገኙም ደግሞ ለትንሽ ርቀት ያው ቤንዚንም ተወዷል ምናምን እያሉ 300 ብር 400 ብር የሚሏችሁ መንገድ በጣም ነው የምትገረሙት። ብቻ በእግራችን እኛ እየነካ ነው እየተመለስን ነው። ጓደኛዬ ጋር ነበር እና ይሄንን ይመስላል እንደምታዩት። እንግዲህ ትምህርት ቤቱ ይሄ ነው፣ ፊት ለፊት ኤሌመንታሪ ትምህርት ቤት ይሄ ነው። ከዛ ግን የውስጣ ውስጡ መንገድ ይሄንን ይመስላል። ላሳያችሁ ብዬ ነው። እንግዲህ ሰፈር ይናፍቃል እውነት ለመናገር እና ወደ ኬኩ ስመለስላችሁ ብትሞክሩት ደስ ይለኛል። አንድ እንቁላል የሚያስፈልገው፣ አንድ እንቁላል፣ ትንሽ ዘይት እና ፓውደር፣ ስኳር፣ ከዛ ትንሽ ጨው፣ ዘይት፣ በቃ ትንሽ ዱቄት አድርጋችሁ በጣም ነው ደስ የሚለው። ደስ የሚለው እሱ ብቻ ሳይሆን በመጥበሻ መሆኑ ነው፣ ግን መገልበጥ አለበት። በጣም ደስ ይላል። ሰርታችሁ ሞክሩት። አንዳንዴ የቡና ቁርስ ይሆናል። እንደዚህ ድንገታዊ እንግዳ ሲመጣባችሁ ምናምን ቀልጠፍ ያለ ነገር ነው፣ ሰዓት አይወስድም። በቃ 20 ደቂቃ ምናምን አሪፍ ነው፣ በቂ ሰዓቱ ነው። እና ደግሞ መካከለኛ ሙቀት ላይ ሲሆን ነው አሪፉ። ይሄ በጣም መብራት ኑሮ ፓወር በጣም ካለ እንትን ሳይነፋ ያቃጥለዋል፣ እንትን ይላል፣ ያራል። ለስለስ ያለ እሳት ነው የሚፈልገው። በክሰልም ይሆናል፣ ግን እኔ መጥበሻዬን ስለምሳሳ ክሰል ላይ አልጥደውም። እውነት ለመናገር ቲፋልን ያህል ነገር አላባክነው እና ለዛ ነው ቲፋል መጥበሻ ስትመጡ ይዛችሁ ኑ ቶሎ ላለሁ በዚህ አጋጣሚ። እና ደግሞ የሚያስፈልገውን እቃ ከዛ ምን እንደሚጠቅም እኔ የጠቀመኝ አምጥቼው ያልጠቀመኝንና የጠቀመኝን ሻለ ቪዲዮ ሰራላችኋለሁኝ። እንግዲህ እኔ ሰፈሬ እየደረስኩ ነው። የዛሬው ውሏችን የጁምአ ውሏችን ይሄንን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላህ።